ሰላም ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። አረ ዛሬ ጉድ ነው። አብርሽና ሄርሜላ ተኝተዋል። ቆይ እንደዚህ አይደለም። ሰማኝ፣ ምንድን ነው እያደረክ ያለው? ሰማኝ፣ እንደዚህ ማለት ሰማኝ። ኤፍሬም እኮ ነግሬሃለሁ አይደል? ደጋግመህ ነግሬሃለሁ። ስማኝ እሺ፣ ና እኔ እየሰማኸኝ ነው። ማሰብ ትችላለህ። ማሰብ ትችላለህ። ልጁ የሩታ ብቻ አይደለም የአብርሃም ነው። ገብቶሃል? ሲጠፋ ዝም ብሎ አያየም ነበር። እዚህ ቤት ባይሆን ኖሮ እዚህ ቤት የለም ማለት ነው። ዝም ብሎ ምንም የለም። ሰማይ ቆይ ደግሞ አትረጋጋው። እዚህ ምንም የለም ማለት ነው። ኤፍሬም ይኸው ለሰው ቤት አበጥበጥ። ኤፍሬም ና፣ ማንም የለም እዚህ። ይኸው ይታያል አይደል? ቆይ እየሰማኸኝ ነው። ልጁ ማን ማፈልገው ነው ማለት ነው። እሱ አትፈልገው። ቆይ አንዴ ተረጋጋ። ቆይ እየሰማኸኝ ነው። እንደዚህ አይነት ነገር ደግሞ ይቅርብህ። እየሰማኸኝ ነው። አሁን እኔ ነኝ የመጣሁት። አሁን ደግሞ ፖሊስ መጣ። አስከተለኝ። እየሰማኸኝ ነው። ሰማይ እሱ እኮ ልጁ እኮ ነው። ገባህ አይደል? ልጁ እኮ ነው። ኤፍሬም ካንተ በላይ እሱ ያሳስበዋል። ማሰብ ትችላለህ። አንድ ነገር ነገር ማሰብ ትችላለህ። ልጁ ጠፍቶ ቢሆን ኖሮ ልጁ ዳኒ ይሰማኛል። ይዘህ ውጣ ያለ ደግሞ ማን ነው እሱ? ይዘህ ውጣ ስላለ የሆነ ነገር ምናምን አልወጣም። በመጀመሪያ ደረጃ ማሰብ ትችላለህ። አንተ ማሰብ ትችላለህ። ልጁ የሩታ ብቻ አይደለም የሱም ጭምር ነው። ስለዚህ ማለት ነው አንድ ነገር ንገር። ልጁ ጠፍቶ ቢሆን ኖሮ እሱ እንደዚህ አይቀመጥም ነበረ። ስለዚህ ልጁ ያለው እነሱ ጋር ነው። ልጁ ማለት ነው እናቱ ትፈልጓለች። ስለዚህ ወደ እናቱ መመለስ አለበት። አልወጣም ማንኛው ፖሊስ መጥቶ አንተ ነው የሚያስወጣው። ፖሊስ ከመምጣቱ በፊት ማለት ነው ልጁን መልስ፣ ወደ እናቱ ልጁን መልስ። አንተ ብትሆኚ ማለት ነው አራስኮን የወሰድሽው ደም ከሚፈስ ይዘውጣ ነገር አታስፈራራ። ይኸውልህ በመጀመሪያ ደረጃ ማለት ነው የወሰዳችሁትን ልጅ መልሱ። አንቺ መሆንሽ ምንም አያደርግልሽም። እሺ የሰው ልጅ አንዴ ተቀምጠኝ ከፈለገ ይመጣው አንተ ቆይ ዝም ብለህ የሰውን ቤት መበርከት ትክክል ነው ብለህ ስለዚህ ልጁ የሩታ ልጅ ያለው እናንተ ጋር ነው። ስለዚህ እሱ በሲሚን እናንተ ጋር ባይሆን ኖሮ እንደዚህ ካንቺ ጋር ቁጭ ብሎ ዘና ብሎ አይቀመጥም ነበር። ልጁ ወጥቶ ይፈልግ ነበር። የሰማሽኝ ነው። ልጁ ወጥቶ ይፈልግ ነበር። ስለዚህ ልጁ የት እንዳለ ያውቃል። ኦኬ ነው እንዴ? ስለዚህ ዘንጣና ፏብላ ልጅ ፍለጋ የመጣችዋን ትናንትና ለምን አልተናገርካትም? ሩታ እሱ እንኳን ደስ አለ። አሁን ማለት ነው እዚህ ምን ማለት ነው? እየፈለገችው ነው። ፖሊስ መጥቶ ሌላ ነገር እስር ቤት ገብተህ ከምትበሰብስ ልጁን ወደ እናቱ መልስ። ልጁ መጥፋ እሱ ጋር መሆኑን አንተ በምን እርግጠኛ ነህ? ሩታስ ምን እያደረገች እንደሆነ እናውቃለን። እያስደፈርሽኝ ያለው ምናምን ትላለህ። በሴት ተደብቀህ ወይ ለምንድን ነው ያስደፈርሽኝ ምናምን አትበላ። ወደ ዘይት ከዚህ ቤት ወጣ ኮንዶሚ ጋር ነው ያወረዱት። ልጅ ፍሬም ልጁ ወደ እናቱ መልስ። እኔ እባክህ መታለው ምናምን እሱ ችግር የለውም መመታቱ፣ ግን ልጁ ወደ እናቱ መልስ። በቃ አለ። ፍሬም ማጋ ልጅ የለም ብያለሁ። ሲቀጥል ደግሞ ልጅ አለ። ልጅ ባይኖር ነው እንደዚህ ረጋ ብላ ተቀመጥ። እሺ ለምን ተረጋግጠው ነው? ዶክተር የሩታ ብቻ አይደለም ልጁ አንተ ተረጋግጠው እንዴ? ቋንዴ ኤፍሬም ኧረ እንዳዳምጠኝ። አንተ ፖሊስ ጎትቶ ከዚህ ቤት አስወጣ። እኔ አይደለም የምወጣው። እሱ ደግሞ አሳያለሁ። ቆይ አንተ ተረጋጋት። ቆይ ስማኝ። ቆይ አንተ ቆይ በንግግር መፍታታችሁ በመጀመሪያ የሰው ቤት ብርግድ ዳርታችሁ እንደዚህ አይገባም። ይሄ ስነ ስርዓት ቤተሰብነት ነው። ገባክ? እንደዚህ አይገባም የሰው ቤት በመጀመሪያ ደረጃ ማለት ነው። ሁለተኛ ደግሞ ስነ ስርዓት ልጅ ይዞ መውጣት ነው። ሁለተኛ ደግሞ ማለት ነው እኔ አባቷለሁ ለልጄ እዚህ ቤት እንኳን ቢሆን የትም ቤት ቢሆን ኤፍሬም የሚያገባው ነገር የለም። በመጀመሪያ ደረጃ እኛ ጋር የለም። በሁለተኛ ደረጃ ደግሞ ከኔ ጋር ከሆነ ደግሞ ኤፍሬም እዚህ ጋር የሚያገባው ነገር የለም። ስለዚህ እናንተ ጋር ነው ነገር ሳይፈጠር ልጁ ማን ነው? እናንተ ጋር ነው ያለው። አብርሃም አትዋሽ፣ እናንተ ጋር ነው ያለው። ስለዚህ ወደ እናቱ መለስ። ሌላ ነገር ውስጥ ነው የምትገባው። ይኸውልህ አንተ ኤፍሬም አንተ ተረጋግተህ ለማትወራም ሌላ ነገር ውስጥ ነው የሚገባው። ከሳለች ሩታ ከሳለች። ሁላችሁ ነው የከሰሰቻችሁ። ፖሊስ ከመምጣቱ በፊት መልሱ። ቆይ ልጁን መልሱ። አንተ አይመለከትም። የማንም ይሁን እሺ፣ ፈልግ አውጣው እና ፈልግና አውጣው። እሺ ፈልግና አውጣው። አዳምጠኝ ኤፍሬም። አንተ ተረጋጋም እንደ ኤፍሬም ካልተረጋጋ ልጅ መነጋገር የምንችለው ልጁን ፍለጋ ከሆነ የመጣው ተረጋጋ። አብርሃም ተረጋጋ። ቅድሚያ አንተ ኤፍሬም ውጣ። በቃ አይደብርም?
ከፈለገ ይምታኝ፣ ግን ከዚህ ቤት ልጅ ይዤ ነው የምወጣው። ዛሬ የትም አንላቀቅም። ዛሬ ስርዓት የለኝም። አንቺ ስርዓት አታስተምሪኝም። እሺ ስርዓት የሌላችሁ እናንተ ናችሁ። ይኸውልሽ የትም አይቀመጥም። ይኸውልሽ እዛ ሩታ እያበደች እሱ ተረጋግቶ አይቀመጥም። እስቲ ሩታ እያበደች ምንድን ነው? እሱስ ልጁ አንዴ ቢጠፋ ኖሮ እሱ ልጁ ያሳስበው። ይኸውልህ ስማኝ፣ ጠፍቶ ቢሆን ኖሮ ይሄ ልጅ ጠፍቶ ቢሆን ኖሮ ማለት እየሰማኸኝ ነው፣ ከእኛ ጋር ወጥቶ ይፈልግ ነበር። ስለዚህ ልጁ ያለው እነሱ ጋር ነው። ዛሬ ደብረ ማገናዘብ ያቃተው ፈልግና ውሰደው። እሺ ልጁ ካለ እዚህ ፈልግና ውሰደው። ልጁ እሱ ጋርም ቢሆንም ባይሆንም ሲጀመር አንተ የሚመለከት ነገር የለም። በገባህ አይደለ? ከአባቱ በላይ እንዳሰበት ሆናል እንዴ? አንተ አስረግዘህ አስወልደሃል። ምንድነው አንተ? ምንድነው አንተ? አይመለከትህም። ለውይ አባቱ ጋር ምናምን መሆን መብት አለ። አንቺ አይመለከተኝም። እኔም ስለ አንተ አይመለከተኝም። ግን አሁን ልጁ መሆን ያለበት ከእናቱ ጋር ነው። የእናቱ ጡት አልጨረሰም። ስለዚህ የእናቱ ጡት ያስፈልገዋል። ልጁ ብዙ ነገር ያስፈልገዋል። አሁን የሚሆነው ከእናቱ ጋር ነው። እንደዚህ ደግሞ ልጁን እየሰረቃችሁት ምናምን ገና ከልጅነቱ አታሰቃዩት። አንቺ ብትሆኚ እሱም ቢሆን ስለዚህ እንደዚህ ብሎ ልጁን እዛ እየተቁላላ እሱ ከአንቺ ጋር እዚች ጋር መተኛት ይሆን ነገር ማለት በጣም ስለ ምግባር የጎደለው ነገር ነው። እየተቁላላ አይደለም አብርሃም፣ ስለ ልጁ የምታውቀው ነገር አለ እንደው ማስነገር ልጁ ሲጀምር ይሄ ነገር አውቀው ሆን ብለው እኛን ለማስያዝ እኛን ለማሰደብ የሚያረጉት ነገር ነው። ሲቀጥል እኛ ጋር እንደሌለ ጠንቅቀው ያውቁታል። ገባኝ? ኤፍሬምም ሩታም የሆነ ቀመር አስበው የተነሱበት ነገር ነው። በቃ ይሄ ተረዳኝ አይደለ? ስለዚህ እኛ የምናውቀው ታሪክ የለም። ስለዚህ የመጣ አይበጥብጠን ኤፍሬም። አሊያም ደግሞ በዚህ ልክ ነገር እፈልጋለሁ የሚል ከሆነ ደግሞ ከባብሬ ቁጭ አድርጌ በዊልቸር አስኬደዋለሁ። ገባ? ታውቃለህ? ይኸውልህ አሁን ማለት ነው መንግስት መጥቶ አንተን እንዴት እንደሚያስቀምጥ ኤፍሬም ስታስመስል ነው። ቆይ አብርሃም አንተ ለምን ደግሞ አትረጋጋው? ዛሬ አብርሃም ምን ሆናል? አንዳችሁ አትረጋጉም እንዴ? አብርሃም ተቀበይ። ይኸውልሽ የፈለገውን ያድርግ። ይኸውልህ ዳይ ሰምተኛል። የፈለገው ነገር ያድርግ። ኤፍሬም ምን ደግሞ ነው የመጣው? ግን ዛሬ ማለት ነው ከዚህ ቤት ልጅ ይዤ ነው የምወጣው። ቆይ ምን ደግሞ ነው የመጣው? አልገባኝም። ምን አይነት ጸብ ለመፍጠር ነው የመጣው እዚህ ኤፍሬም? እንዴ ለምን ደግሞ አትረጋጋው? ልጅ ከሆነ የምትፈልገው ተረጋግቶ ነገር አይደል? እኔ ግን አንተ ይኸውልህ ልጅ ባይኖር ኖሮ እንደዚህ ተረጋግቶ አይቀመጥም ነበር። ካለው ሰዶ ወይ ንገሩኝ ያለበት ቦታ ኤፍሬም። ከዚህ በፊት እንደምታስመስሉትና ከዚህ በፊት ድራማ ለመፍጠር የምትሞክሩትን ነገር እኔ ጋር አይሰራም። ልጁ የራሱ ህይወት ይኑርበት። ምን አድርገው ነው የምትሉት እንዴ? ይኸውልሽ በመጀመሪያ ደረጃ የራሱ ህይወት እንዳይኖር ያደረገው ራሱ ነው። እሺ ማን መቶ ልጁ ሰዳለው? አንቺ ብትወጪ ተጠጣሪ ነሽ። የትኛው እናት ልጇ ጠፍታ እንደዛ ዘና ብላ ሄርሜላ ልጄ ነው እንጂ ሄርሜላ እንትና ጋር ልጄ እንትና ጋር ነው። ምንድነው ይሄን ያህል የሰው ልጅ ነው እንዴ? ይሄን ያህል የእናትነት ስሜት እንደዚህ ነው እንዴ? የትም አልጠፋም። ስታስመስሉና የሆነ ነገር ለመፍጠር እየሞከራችሁ ነው ያላችሁት። አታስመስሉ። ልጁ ደህና ነው፣ እናቱ ጋር ነው ያለው። አታስመስሉ። ስለዚህ መታሰር ነው ፈልጉታል። አዳምጠኝ። ሩታኛ ጋር ልጇ ተቀምጣ እስካሁን አረፈች። እሷ እኛ ይሄን ነገር አድርገን ልጇን ቀምተናት እንደዚህ አይነት ሁኔታ ውስጥ ቁጫለች። ስትታሰሪ ነው ልክሽ የምትገቢው ማለት ነው። ስትታሰሪ እሱም ሆንሽ አንቺም ስትታሰሪ ልክ ትገባለች ማለት ነው። የዛኔ ነገር በተሰጣኝ ያለ ነገር እኛ እንሂድ በቃ። ይኸውልህ መያዝ ያለበትን ነገር መጠየቅ ያለብህን ነገር በህግ ከሆነ ጠይቅ። አሁን ሰው ቢገጥም እየመጠበትክን ያለው አንተ ልበጥብጥ አይመለከትህም። እሱ ልበጥብጥ አይመለከትህም። በኋላችሁ ግጭት መፈጠር የለበትም። ከዚህ በላይ ለምን ትጣላለህ ከወንድምህ ጋር? ገባህ አይደለ? አንተ አጎት ነህ እንጂ አባት እኮ አይደለም። አባት ነው፣ ብዙ ነገር ያሳስበዋል። ገባህ? ከአንተ በላይ ለሱ ይጨነቃል። ምን አይነት ስነ ምግባር የጎደለው ነገር እያደረግህ እንደሆነ አልታወቀም። እሺ በጣም የወረደ ነገር ነው እያደረክ ያለው። አልወጣም። እየሰማኸኝ ነው? አልወጣም። ከዚህ ቤት ልጅ ይዤ ዛሬ አልወጣም። የምታመጡት ነገር አለ። ካልተገኘ ለምንድን ነው እዚህ የምትወጣው? ነገር አለ ደግሞ። ተነሱ። እዚች ጋር ይቀመጣሉ እንዴ? ገና አስጨንቃችኋለሁ። ይሄ ምን አየሽ? ይሄ ልጅ በእጅ ሰበብ ሊሆን ነው። እንደዛ ሳይሆን በእጅ ሰበብ ሊሆን ነው። በዚህ ልክ እንደዚህ ሊሆን ያለው በእጅ ሰበብ ሊሆን ነው። አንተ የፈለከውን ስማኝ አብርሃም፣ ልጁ አንተ ጋር የለም። ሄርሜላ ስለ ልጁ የምታውቀው ነገር የራሳችንን ላይፍ እየጨረስን ነው። ሰው ይሩጣለን። ህይወታችን እየኖርን ነው ያለነው። ኤፍሬም የራስሽ የራስሽ ነገር ራስ ወዳድነሽ፣ ለዛ ነው ራስ ወዳድነሽ፣ ለዛ ነው ኤፍሬም። አንዴ ነቃ ብላ ለሴትን ህመም አይገባሽም። ሴት ሆነሽ የሴት ህመም አይገባሽም። ወይኔ ጉድ! እሺ በቃ እንሂድሽ። የወረድሽ ነች። በቃ እንሂድ። ያለ በደንብ አድርጌ ሁለታችሁም ላይ ነው አፍ የምከፍተው። ሁለታችሁም ላይ ምንድን ነው የፈለገው ከኛ? ቆይ ያለ ምንም ነገር አልፈልግም። ልጁ ወደ እናቱ መልሱ ነው ወይስ እኔና ሄርሜላ መታረቅ በዚህ ልክ አንገብግቧቸዋል? በዚህ ልክ አቃሏቸዋል? እንዴ ደማችሁ ፈላ እኮ እኔና እሷ መታረቅ። ይኸውልህ እናንተ ሁለታችሁ እንደፈለጋችሁ መሆን ትችላላችሁ፣ ግን በመሀል ልጁ አይሰቃይ። የኔና የእሷ መታረቅ ነው እንደፈለጋችሁ መሆን ትችላላችሁ። ሁለታችሁ እንደፈለጋችሁ። ሰማኝ የፈለግነው እየሆነን ያለ ነው ኤፍሬም።
ቤት የለህም እንዴ? አንቺም ማሪዮሽ አንድ ነገር ልንገርሽ። አንቺንም ማሪዮሽ ተጫውቶብሽ እንደ ዕቃ ተጫውቶብሽ ወልደሽ ልጅሽን ለቆብሽ እንደሚሄድ ልንገርሽ። እንደ ሩታ እጣ ፋንታሽ እንደ ሩታ ነው። የዛኔ ታለቅሻለሽ። እኔ ሄርሜላ ነኝ ሩታ አይደለሁም። እንዴት ነው እንደዚህ እንትን ያለው? ቆይ እንዴ ወይስ እኔ ወንድሜ ነብዬ ዝም ስለምል ነው? እንደዛ ሳይሆን እድሉን ስላላገኘ ነው መሰለኝ የተንጨረጨርክ ያለው። ገባህ አይደል? እኔና አብርሃም ታረቅን። አንዴ ልጅ በዚህ ተቀነጠስኩኝ ተጎዳው ልጅ የሆነ ነገር ሆነ እያላችሁ ዝም ብላችሁ ፈጣጥራችሁ ይሰሙን ልበል። እንደዚህ ነው ይላችሁ። አሁን የምትነጋገሩት ነገር ከልክ እያለፈ ነው። ገባ? መስመር እያለፋችሁ ነው ያላችሁት። በቃ በዚህ ልክ አትነጋገሩ። አትናገር። ወደ እኔ አትምጣ፣ ወደ እሷ ሄድ። አትናገር። እሺ ሄርሜላ፣ አሁን ተነጋገራችሁ ነው መፍትሄ የለውም። ሰማኝ፣ አሁን ተመጣጣሩ ምን መፍትሄ የለውም። ገባ? አብርሃም እንደዚህ ዘና ገባህ አይደለ? ስለዚህ ልጅ እሱ ጋር ነው ያለው ማለት ሩታም እንደዛ ዘና አትልም። ገባህ አይደለ? አንተም እንደዚህ መታበለ ሩታ ተጨንቃለች ነው እያልኩ ያለሁት። አሰማም እንደ መጨነቋን እኮ አላየነውም። የሩታን መጨነቅ አላየንም። ገባህ አይደለ? ስለዚህ መጨነቋ የምታየው ሲከሰሱ ነው ማለት ነው። እስር ቤት ሲገቡ ስትጨነቅ እንደዚህ ነው እንዴ? እሷ የምትጨነቀው ልጁን ከፈለገ መክሰስ ይችላል። ሩታን ገባህ አይደለ? ልጁ እሱ ጋር ስለሆነ ነው እስካሁን እሱ ጋር የለም ልጁ አለ። እሱ ታደውይታ አለ ይታከተኛ አንተ ዳኒ ቆይ አንዴ አይ ትከራከርለታለህ። እንደዚህ ነው እንዴ እናት የምትጨነቀው? ልጅ አይደል ዶሮ የጠፋባችሁ እኮ አትመስሉም። ታስመስላላችሁ እንዴ በዚህ ልክ? ምንድነው ይሄን ለኔ ያህል አብርሃም የራሱን ህይወት እንዳይኖር አንዴ ልጅ አንድ ቢሆን ነገር ለመያዝ የምትሞክሩት? አለቀ በቃ። ህይወት ካልሆነ አልሆነም ነው አለቀ። የራሱን ህይወት መኖር ይችላል። የተመቸውን ህይወት ይኖራል እኮ። ምን አድርገው የምትሉት? ይሄ ህይወት አይደለም፣ እቃ ነው። ከዚህ በላይ ነው እንዴ? እናንተ እያሳለፋችሁት ያለው እኔ እንደ ህይወት አልቆጥረውም። እቃ ነው። ድሮ በልጅነታችን ያሳለፈው እቃ ነው እየተጫወታችሁ። ይኸው አብርሃምን ለመመለስ የምትፈጥሩትን ውሸት አታስመስሉ። ልጅ የጠፋ የሆነ ነገር አጣችሁ ምክንያት አብርሃምን ለመመለስ አዳምጠኛ። ከአብርሃም ጋር መኖርሽን እንደ ህይወት አትቁጠሪውሽ። እቃ ነው እየተጫወተብሽ ያለው። እውነቱ ነገር ይቅርታ ሄርሜላ ተጠቅሞብሽ ይጥልሻል። ይቅርታ ሄርሜላ፣ ይቅርታ አብርሃም። አንዴ መጠየቅ ያለብህን ነገር በህግ ትጠይቃለህ። እሺ ብንጣ አውጣም የሚያስወጣኝ አካል ካለ ዛሬ እዚህ ቤት እስቲ ችግር የለብንም እኛ ቤተሰብ የማስወጣት ምን ስታደርጉ ሊያችሁ እስቲ እኛ ሳንኖር ስንቀር ምንድን ነው የምታደርጉት? እስቲ ሊያችሁ ኧረ ለምን እስቲ የምታደርጉት ነገር ሊያችሁ በቃ ችግር የለውም። እሺ ቁጭ ያለ ምን ታያለሽ? ምን የምታየው እኮ እኛ ሳንኖር በፊት እስቲ የምታደርጉት ነገር ነው። ምናልባት ሌላ ነገር ፈልገው ከሆነ እዚህ ቤት ብታዘወትረው እንዴት ምን ማለት ነው? ሌላ ነገር ፈልገው እሺ እኮ እዛ ጋር ነው ጠይቀው። ችግር የለውም። እሱ በእውነት ይሰማል ድምፅ። አብርሃም ጠይቀው። ምንድን ነው የፈለግኸው? ከእኛ ምንድን ነው የፈለግኸው? ጥያቄ ጠይቀኝ። ከእኛ ምንድን ነው የፈለግኸው እያልኩ ልጅ ነው የፈለግኩት። ስለምን ልጅ ነው የምታወራው? ስለ ሩታ ልጅ ወልደን እንስጠን። ስለ ሩታ ልጅ ነው የአብርሃም ልጅ ነው። ገባህ አይደል? አንተ አታለቅም። እሱ እኮ ማለት ስለ ልጁ ቢያስብና ስለ ልጁ ቢጨነቅ ኖሮ እንደዚህ አይሆንም ነበር። አንተ ምን እያደረክ ነው ያለው? ልጁ የኔ ነው አይደል? አይደለም ዳንኤል፣ ልጁ የኔ ነው አይደል? ልጁ የኔ ነው አይደል? በቃ ሰማይ ሰማይ አንተ በዚህ ልክ ያደረገ ምንድነው? በዚህ ልክ ምንድነው የሚያደርገው? አልወጣም። እንደውም ፖሊስ እየመጣ ነው። ማን እንደሚያስወጣው ከዚህ ቤት ነው ያለን። እዚህ ጋር እያለቀለክ ያለው አንተ ነህ። ገባህ? አይመለከትም። የልጁ አባት አለ እዚህ ጋር። ለምንድነው የማይወጣው ልጁ? ሰማኛለህ? አንዴ እሱን አስወጥተው አንተና እፈልጋለሁ ይዘው እስቲ እሱ ወንድ ከሆነ እናንተ ራስ ወስጡ እስቲ። እሺ አልወጣም። ያለ ልጅ ነው። ለምንድነው ጸሎት ተፈቀደው? ልጅ ካረገ ከየት ይዘህ ነው የምትሄደው? ሰማይ ቆይ ልጅ ከሌለ ከየት ነው ይዘህ የምትወጣው? ፖሊስ ማለት ከዚህ ቤት ጎትቶ ያስወጣል።